ሰው ከሰው ጋር ቢጣላ ሰው ያስታርቀዋል። መንፈስ ቅዱስ ጠላት ከሆነ ግን ማን ያስታርቃል? ወጣቶች ለጓደኞቻችሁ ሴንሲቲቭ ከምትሆኑት በላይ፣ ለአንዳንድ ውሎ ቫልዩ ከምትሰጡት በላይ፣ ለአንዳንድ ጓደኝነት ቫልዩ ከምትሰጡት በላይ የአባቴ መንፈስ ደስ ይሰኛል ወይ? መንፈስ ቅዱስ ይከብራል ወይ? መንፈስ ቅዱስ አያዝንም ወይ? መንፈስ ቅዱስ አይቆስልም ወይ? ማለት ልበዱ። አዲስ ኪዳን ላይ ተለይቶ አይሄድም በሚል ትምህርት ደንዝዘህ እንዳትኖር። ምን ዋጋ አለው እሳት ሳይነድ ዓመት ማስቆጠር? ምን ዋጋ አለው ክብር ሳይነድ ዓመት ማስቆጠር? እያየን አይደል የጨለማው ስራ ሊተናነቀን የጀመረው? እያየን አይደል አመጻ፣ ክፋት፣ እርኩሰት፣ ዝሙት፣ ሴክሹዋል ኢሞራሊቲ ትውልድን እየጨረሰ ያለው? ጸጋ አይጉደልባችሁ ወጣቶች። እንደ ሎጥ ነው ብላችሁ ሎጥን እግዚአብሔር እንደዚህ ያለው ራስህን አድን፣ በዚህ አካባቢ አትቁም፣ ወደ ኋላ ዞር ብለህ አትመልከት፣ እኔ ወደ ማሳይ ወደ ዞአር አምልጥ። ለራስሽ ጸልይ፣ ለራስሽ ጸልይ። ስትጸልይ ደግሞ አልፎ አልፎ አታድርገው። እሱ የዕድሜ ልክ ወዳጅ፣ እሱ በውስጣችን ያለ ኢየሱስን መምሰያችን ምንቀደስበት የሚሞተውን አካል በማይሞት አካል ሊለውጥ ያለ ወደ በጉ ከተማ ወደ ጽዮን ሊያደርሰን ያለ እግዚአብሔር አብ በውስጣችን ያስቀመጠው ክርስቶስ በአብ ዘንድ በመክበሩ የፈሰሰልን መለኮት ነው። መለኮት ነው። ዘላለማዊ ነው። ሁሉን የሚያውቅ ነው።